ዜናው በዝርዝር ሚያንማር ውስጥ አሁንም በአጋቾች እንደተያዙ ነው የተባሉ 42 ኢትዮጵያውያን ዕጣ ፈንታ ለመታወቁን በሚያንማር የተጎጂ ወጣቶች ቤተሰቦች አስተባባሪ ለዶይቼ ቬለ ተናገሩ። ሚያንማር ከሚገኙ አጋቾች ነፃ ከወጡ 751 ኢትዮጵያውያን የመጨረሻዎቹ 49 ዜጎች ሀገራቸው ገብተዋል ሲሉ አስተባባሪዋ ወይዘሮ አበበች ሲመል ተናግረዋል። ሆኖም ከአጋቾቻቸው ካምፕ መውጣት ያልቻሉ 42 ኢትዮጵያውያን አሁንም በአስቸጋሪ ሁኔታ ውስጥ ይገኛሉ ብለዋል። ባንጋቾቹ እጅ በቃ መውጣት እየፈለጉ በጉልበት ያስቀሯቸው የዛኔ ልጆች ተሯሯጡ አምስት አይደል የወጡት የዛኔ አግቷቸው ያስቀሩ 42 ልጆች አሁን በሶስት ካምፓኒ ውስጥ አሉ። እየጨውን ነው። ፈጣሪ ረድቷቸው ከዛ ውስጥ ቢወጡ ነፍሳቸውን ፈጣሪ ቢያድን ጥሩ ነበር። ወይዘሮ አበበች እንዳሉት ፖሊስ እጅ ያልገቡ የእነዚህ ወጣቶች ሕይወት በአደጋ ላይ ነው። ካለ ፍላጎታቸው በግዳጅ ስራ ላይ ተሰማርተዋል ስለተባሉ ኢትዮጵያውያን ወጣቶች ዕጣ ፈንታና እነርሱንም ለማስለቀቅ ምን እየተደረገ እንደሆነ ለመረዳት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጋር ቢደውልም እንዳልተገኙ ስዩም ጌቱ ከአዲስ አበባ ዘግቧል። ከመላው ኢትዮጵያ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚሰደዱ ወጣቶችና ህጻናት ቁጥር በእጅጉ እየጨመረ መሆኑን የምዕራብ ጎንደር ዞን አስታወቀ። በዞኑ የሴቶች ህጻናትና ማህበራዊ ጉዳይ መምሪያ የህጻናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ በአመት እስከ 11 ሺህ ወጣቶች በዚህ መስመር እንደሚወጡ ዛሬ አቶ አበበ በዚህ የስደት መስመር ከሀገር ከሚወጡት መካከል በተለይ ከትግራይ ክልል የሚመጡት ከፍተኛውን ቁጥር ይይዛሉ ብለዋል። በተለይ ከደቡብ ክልል ከወላይታ ከሶማሌ የኦሮሚያ ክልል አለ። በአመቱ ቢያንስ እስከ 11 ሺህ ምናምን አካባቢ የሚሆን ይወጣል። በአማራ ክልል ላይ የወሎ አካባቢ የተነሱ ይመጣሉ። አሁን በተለይ በዚህ 2 አመት ደግሞ ከፍተኛ ቁጥር ያለው ወጣት የሚሰደደው ከትግራይ ነው። ይህ በተለይ በ2017 ከፍተኛ ቁጥር የትግራይ ተወላጆች ናቸው። አቶ አበበ ወጣቶቹ የሚሰደዱት የቤተሰቦቻቸውን ንብረት በመሸጥ እስከ 1 ሚሊዮን ብር ለደላላ በመክፈል መሆኑን መናገራቸውን አለምነው መኮንን ከባህር ዳር ዘግቧል። የምዕራብ ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ የህጻናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ ዛሬ በስልክ እንደተናገሩት ከመላ ሀገሪቱ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚመጡ ወጣቶችና ህጻናት ቁጥር በከፍተኛ ሁኔታ ጨምሯል። በአመት እስከ 11 ሺህ ወጣቶች በዚህ መስመር እንደሚወጡ የጠቆሙት አቶ አበበ በዚህ መንገድ ከሀገር ለመውጣት ከሚመጡት መካከል ከደቡብና ከትግራይ ክልሎች የሚመጡት ከፍተኛውን ቁጥር ይይዛሉ ብለዋል። በተለይ በዚህ 2 አመት ከፍተኛ ቁጥር ያላቸው ሰዎቻቸውን ሀብትና ንብረት አሽጠው እስከ 1.2 ሚሊዮን አካባቢ የከፈሉ ብዙ ወጣቶች ወጥተዋል። በተለይ ከደቡብ ክልል ከወላይታ ከሶማሌ የኦሮሚያ ክልል አለ። በአመቱ ቢያንስ እስከ 11 ሺህ ምናምን አካባቢ የሚሆን ይወጣል። በአማራ ክልል ላይ የወሎ አካባቢ የተነሱ ይመጣሉ። አሁን በተለይ በዚህ 2 አመት ደግሞ ከፍተኛ ቁጥር ያለው ወጣት የሚሰደደው ከትግራይ ነው። ይህ በተለይ በ2017 ከፍተኛ ቁጥር የትግራይ ተወላጆች ናቸው። ባለፉት 3 አመታት 62 የሚደርሱ ህገወጥ አዘዋዋሪዎች በፍርድ ቤት የእስራት ቅጣት እንደተወሰነባቸው ቡድን መሪው ገልጸዋል። አንዳንድ የአማራ ክልል ነዋሪዎች ያለውን ወቅታዊ የክልሉ የጸጥታ ሁኔታ ምክንያት በማድረግ በሴቶችና ህጻናት ላይ የሚደርሰው ጥቃት በአንዳንድ አካባቢዎች መጨመሩን አመልክተዋል። በተለይ የህፃናት ጋብቻ በሚያስፈራ ሁኔታ ማደጉን ነው የሚናገሩት። እንደ ዘንድሮ እኔ ታሪክ ነው የምትል የ9 ዓመት የ11 ዓመት የ12 ዓመት ህጻናት በገፍ ነው የሚታየው። ብቻ ሰርግ ነው በየቦታው ቦታ ያው ተማሪዎች ናቸው። የእድሜው ጉዳይ ከፍተኛ ችግር አይመስልም። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ ዘውዴ ህገወጥ ዝውውርን ጨምሮ የህጻናት ጥቃቶች በአንዳንድ አካባቢዎች መኖራቸውን ተናግረዋል። በተለይ ያለ እድሜ ጋብቻ ቀደም ሲል የነበረ ቢሆንም አሁን ከፍ እያለ መምጣቱን ነው የተናገሩት። ህጻናት ላይ እንግዲህ የሚፈጸሙ የተለያዩ አይነት የመብት ጥሰቶች አሉ። ህጻናት ላይ ጥቃት ጋር የተያያዘ ሊሆን ይችላል። እንደ ክልል 400-500 በላይ ዛሬ ያለ እድሜ ጋብቻ እንደተፈጸመባቸው ሪፖርቶች የሚያሳዩ ነገሮች አሉ። ህገወጥ ዝውውር 2 ገፊ ምክንያቶች መኖራቸውን ደግሞ በመቅደላ አምባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር አቶ ሰለሞን እሸቱ ይናገራሉ። ምንድናቸው ገፊ ሁኔታዎቹ ብለን ስናይ አንደኛው ሰላም የተረጋጋ የህይወት መስመር አለመኖር ነው። ሰላም ከሌለ ምንም ቢኖርህ ምንም ባይኖርህ መኖር ስለሚከብድ ነው። ሁለተኛው ግን የኢኮኖሚ ችግር ነው ትልቁ ኬዝ። አሁን የኑሮ ውድነት እንደምታውቀው ነው። ሌላኛው እርስ በርስ መደጋገፍ የሚባለው የተባብረው የጎረቤት ኑሮ የሚባለው ከአንድ ቤት መደጋገፍ መተዳደር የሚባለው ይሄ ጠፍቷል። ሳቢ ምክንያት የምንላቸው ከሀገር ውስጥ የሌሉ የተሻሉ ክፍያዎች
ሀገር ውስጥ የሌሉ የተሻሉ የኑሮ ስታንዳርዶች ያሉበት ምቹ ሁኔታዎች እንዳሉ የሚሰማ ወሬ ስላለ ያንን በመናፈቅ የሚሄዱ ሰዎች አሉ። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ እንደገለጹልን እየታዩ ያሉ የህጻናት መብት ጥሰቶችን፣ ህገወጥ ዝውውሮችንና ሌሎችንም ጥቃቶች ለመከላከል ቢሮአቸው ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ ነው ብለዋል። ብሔራዊ ባንክ ለ3 ወር የተጠጋ የሸቀጦችና የአገልግሎት ገቢ ክፍያ የሚሸፍን የውጭ ምንዛሬ ክምችት እንዳለው ገልጿል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ክምችት ለ3 ወር የተጠጋ የሸቀጦችና የአገልግሎት ገቢ ክፍያ ለመሸፈን የሚያስችል ደረጃ መድረሱን የተናገሩት የባንኩ ገዢ ማሞ ምህረቱ ናቸው። የባንኩ ብሔራዊ የውጭ ምንዛሬ መጠባበቂያ ክምችት በ3 እጥፍ አድጓል ያሉት ገዢው ባንኩ ከውጪ ለሚገቡ እቃዎች ብቻ ከ3 ወር በላይ ክፍያ መሸፈን እንደሚያስችለው መጠባበቂያ ክምችት እንዳለውም ተናግረዋል። ባንኩ በሚቀጥለው ሳምንት ከዓለም አቀፉ የገንዘብ ተቋምና ከዓለም ባንክ 750 ሚሊዮን የአሜሪካ ዶላር እንደሚለቀቅለትም ኃላፊው ዛሬ የተቋማቸውን የ11 ወራት የስራ አፈጻጸም በሕዝብ ተወካዮች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሲያቀርቡ አስታውቀዋል። ብሔራዊ ባንክ የዋጋ ንረትን ከ10 በመቶ በታች ለማውረድ የያዘውን ውጥን እስኪያሳካ ድረስ ጥብቅ የገንዘብ ፖሊሲ መተግበሩን እንደሚቀጥልም ገልጸዋል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝሩን ልኮልናል። የብሔራዊ ባንክ ገዢ ማሞ ምህረቱ የሚመሩት ባንክ የውጭ ምንዛሬ መጠባበቂያ ክምችት የ235 በመቶ እድገት ማስመዝገቡን ጠቅሰዋል። ግኝቱ ባለፉት 11 ወራት በጥቅሉ ወደ 32.1 ቢሊዮን ዶላር ከፍ ስለማለቱን ገልጸዋል። 3 እጥፍ አድጓል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ክምችት የ2.7 ወር የሸቀጦችና የአገልግሎት ገቢ ክፍያ ለመሸፈን የሚያስችል ደረጃ ላይ ደርሷል። እቃዎችን ብቻ ከወሰን አገልግሎትን አውጥተን ከ3 ወር በላይ ነው። ግን ከሪፎርሙ በፊት ከ2 ሳምንት በታች ነበር። ስለ ኢትዮጵያ ኢኮኖሚ መሰረታዊ በሚባል መልኩ እየተረጋጋ እንደሆነ በግልጽ ማየት ይቻላል። ባንኩ የዋጋ ንረትን ለመቋቋም ሲባል በዚህ ዓመት ለመንግስት ምንም አይነት ቀጥታ ብድር አልሰጠም ያሉት አቶ ማሞ ባንኩ በእነዚህ ወራት 531 ቢሊዮን ብር ከገበያ መሰብሰቡንም አመልክተዋል። እንዲያም ሆኖ የዋጋ ንረቱ ከምግብና ምግብ ነክ ሸቀጦች ላይ ቅናሽ አላሳየም ብለዋል። የዋጋ ንረት ዓላማችን እስኪሳካ ድረስ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ ተከትሎ እንደሚሄድ ማረጋገጥ እፈልጋለሁ። የዋጋ ንረት እየቀነሰ ነው፣ ግን አሁንም ኑሮ ውድነት አሳሳቢ ችግር እንደሆነ በውል እንረዳለን። ኢትዮጵያ ውስጥ የውጭ ምንዛሬ አስተዳደር ለውጥን ተከትሎ የህጋዊና የትይዩ ገበያው ልዩነት አለመቀነሱ ይልቁንም የብር ዋጋ በከፍተኛ ሁኔታ መዳከም መስተዋሉን በተመለከተ ከቋሚ ኮሚቴው ጥያቄ የቀረበላቸው አቶ ማሞ ልዩነቱ መሰረታዊ በሆነ መልኩ ቀንሷል የሚል ምላሽ ሰጥተዋል። ሆኖም ይህ ሁኔታ በተወሰነ መልኩ መኖሩ የማይቀር ስለመሆኑም አብራርተዋል። በትይዩ ገበያውና በህጋዊ ገበያው መካከል ያለው ፕሪሚየም ከ100% በላይ ነበር ከ11 ወር በፊት። ይሄ መሰረታዊ በሚባል መልኩ ቀንሷል። ለብዙ ጊዜ አንድ ወቅት ላይ 5% አካባቢ ነበር፣ አንዳንዴ 10 ይሆናል፣ አንዳንዴ ደግሞ ከፍ ይላል። ግን ከነበረበት መሰረታዊ በሚባል መልኩ ቀንሷል። ብሔራዊ ባንክ በሚቀጥለው ሳምንት ከዓለም አቀፉ የገንዘብ ተቋምና ከዓለም ባንክ 750 ሚሊዮን በቀጣዩ ዓመት ደግሞ 1 ቢሊዮን የአሜሪካን ዶላር እንደሚለቀቅለት በዚሁ መድረክ ላይ ተገልጿል። የባንኮች ብድር የመስጠት ገደብ ላይ የገንዘብ ኮሚቴው መስከረም ላይ ከተወያየ በኋላ ውሳኔ ይሰጥበታል ተብሎም ይጠበቃል። ብሔራዊ ባንክ በውጭ ምንዛሬ ተመለውጥ ምክንያት 10.5 ቢሊዮን ብር ኪሳራ ደርሶበታል የሚለውን በተመለከተም ለቀረበላቸው ጥያቄ ኃላፊው ይህንን ማብራሪያ ሰጥተዋል። ብሔራዊ ባንክ የትርፍ መስሪያ ቤት አይደለም። የውጭ ምንዛሬ ሪፎርም ከመካሄዱ በፊት በብር ያለው ኢኩቫለንት ከውጭ ምንዛሬ ሪፎርም በፊትና ከውጭ ምንዛሬ በኋላ ያለው የብር መጠን የተለያየ ነው። በዚህ የተነሳ የ10.5 ቢሊዮን የሚል ልዩነት አለ። ይህ አክቹዋል የሆነ ኪሳራ ሳይሆን በዳግም ግምታ የመጣ እውን ያልሆነ ወይም ደግሞ አንሪያላይዝድ ሎስ ነው። ስለዚህ አበድሮ የከሰረው ነገርም የለም። ይሄ የገንዘብ መለያየት ካልሆነ በስተቀር የአካውንቲንግ ነገር ካልሆነ በስተቀር የከሰረው ነገር የለም የሚለውን መገንዘብ ያስፈልጋል። ወደፊትም እንደዚህ አይነት ጥያቄዎች ደግሞ ስለሚመጡ እንደ ሌሎች ማዕከላዊ ባንኮች ብሔራዊ ባንክ እንደነገሩ ሁኔታ አንዳንዴ ኪሳራ ሊያጋጥመው ይችላል፣ አንዳንዴ ደግሞ ከልክ በላይ ትርፍ ሊኖረው ይችላል፣ አንዳንዴ እየከሰረም ኢኮኖሚውን ሊያረጋጋ ይችላል። የኢትዮጵያ ብሔራዊ ባንክ በፋይናንስ ዘርፍ በቀጣዩ ዓመት ለግብርና፣ ለመኖሪያ ቤት፣ ለጥቃቅንና አነስተኛ ዘርፎች ትኩረት እንደሚሰጥ፣ የውጭ ባንኮችን ለመሳብ እንደሚተጋ፣ የግዴታ የግምጃ ቤት ግዥን እንደሚያስወግድም በዚሁ መድረክ ላይ አስታውቋል።